እስራኤል በኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ቦታ የሚተካ ማንኛውም ሰው ለደህንነቴ የሚያሰጋ ከሆነ አስወግደዋለሁ ማለቷ ተሰማ። የሰሜን ኮሪያው መሪ ኪም ጆንግ እስራኤልን በአንድ ሚሳኤል አጠፋታለሁ ሲል መዛቱ ተገለጸ። ኢራን አዲስ መንፈሳዊ መሪ መሾሟን አስታወቀች። አሜሪካ በመካከለኛ ምስራቅ የሚገኙ ዜጎቿን ወደ አገራቸው በፍጥነት እንዲመለሱ ጥሪ ያቀረበች። ጤና ይስጥልን የግሬስ ቲዩብ ተከታታዮቻችን፣ ዛሬም እንደተለመደው አዳዲስና ወቅታዊ ዜናዎችን ይዘን ወደ እናንተ መጥተናል። እናንተም ሰብስክራይብ በማድረግ ትኩስና ወቅታዊ ዜናዎች እንዳያመልጣችሁ ቤተሰብ ሁኑ። እንዲሁም የደወል ምልክቱን በመጫን ቪዲዮ ቶሎ እንዲደርሳችሁ በማድረግ በቀላሉ የተመረጡ የዓለም አቀፍ ዜናዎችን ማግኘት ትችላላችሁ። መረጃውን የማቀርብላችሁ ግሬስ ነኝ። አብራችሁን ቆዩ። እስራኤል የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ቦታ የሚተካው ማንኛውም ሰው ለደህንነት ስጋት ከሆነ በድጋሚ አስወግደዋለሁ ማለቷ ተሰምቷል። ይህም ንግግር ብዙ ሀገራትን ያስቆጣ እንደሆነ ተነግሯል። ይህንንም አስከትሎ የሰሜን ኮሪያው መሪ ኪም ጆንግ እስራኤልን በአንድ ሚሳኤል አጠፋታለሁ፣ ከዓለም ካርታም ላይ ሰርዛታለሁ ሲል መዛቱ ተሰምቷል። ይህ ደግሞ ጦርነቱን እንዳያባብሰውና ወደ ሶስተኛው የዓለም ጦርነት እንዳያመራ ተሰግቷል። የኢራን ከፍተኛ መሪ አያቶላ አሊ ካሚኒ መገደላቸውን አስመልክተው ኢራን ከፍተኛ ሀዘን ውስጥ መሆኗ ይታወቃል። ሆኖም ግን ኢራን በአዲስ ኃይል እንደገና በመነሳት አዲስ መንፈሳዊ መሪ መሾሟን ገልጻለች። የአያቶላ አሊ ካሚኒ ወንድ ልጅ የሆኑት ሞጃብ አሊ ካሚኒ ወደ ስልጣን ይመጣሉ ተብሎ የተገመተ ቢሆንም ኢራን ባደረገችው አስቸኳይ ስብሰባ የህግ ባለሙያና የአስተዳደር ምክር ቤት አባል የሆኑትን አያቶላ አሊረዛ አራፊንን መተካቷን አስታውቃለች። አሜሪካ በመካከለኛ ምስራቅ የሚገኙ ዜጎቿን ወደ ሀገራቸው እንዲገቡ ጥሪ አቀረበች። ይህንን ጥሪ ያቀረበችው ኢራን በዱባይ የሚገኘውን የአሜሪካን ኤምባሲ ላይ ጥቃት መፈጸሟን አስከትሎ ነው። እንግዲህ ኢራን የበቀል ባንዲራዋን ሰቅላ ለበቀል መነሳቷን በይፋ አውጃለች። ስለሆነም በተለያዩ የመካከለኛ ምስራቅ ሀገሮች ላይ ጥቃት እየፈጸመች ትገኛለች። ነገር ግን እስራኤልና አሜሪካ በመተባበር ኢራንን ለማዳከም እየጣሩ ይገኛሉ። አሜሪካም ከባድ የምትላቸውን የጦር መሳሪያዎችን መጠቀም እንደምትጀምር ስታለች። እያዳመጣችሁ ያላችሁት በግሬስ ቲዩብ ወደ እናንተ የቀረበውን ወቅታዊ መረጃ ነበር። ሰብስክራይብ በማድረግ ቤተሰብ ይሁኑ።